ፈጣሪ ሆይ እኔ የምለው ማለት ነው። እኔ ግርም የሚለኝ ነገር ይሄን ያክል ፈተናና ስቃይ ግን ያየበት ግን ቆይ ከዚህ ከዩቲዩበር ከቡታጅራ ማለት ነው እኔ ግርም እያለኝ ያለው ማለት ነው። እንዴ ቆይ እሱ ግን ምን በድሎ ነው ምን አድርጎ ነው ይሄን ያክል በደል ይሄን ያክል ስቃይ የሚያይ ማለት ነው እንዴ? ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ። በቃ አሁን ያብረሽ በሽታም ጭንቀትም ሀሳብም ምንም ነው በቃ የተባለ ማለት ነው። ምክንያቱም ተወዛገበ። እኔ ፈጣሪ አምላኬ ልቦና ይስጣችሁ ነው የምላችሁ ለሁላችሁም ማለት ነው። እኛ ራሱ ግራ የእናንተ ግራ ተጋብታችሁ እኛንም ግራ እያጋባችሁ ነው። አንድ ቢሉ በመኪና ውስጥ አብረው ታይተዋል እያሉ ነው ያሉት። እንግዲህ ሩታና አብርሽ እንደዛ እያሉም እያወሩ ነው ያሉት። በቃ የሆነ ውዝግብግብ ያለ ነገር ነው። እግዚአብሔርን ነው ብላችሁና ቆም ብዬ ያየሁት ነገር ነውና እነዚያ ሰዎቹ ይዋሻሉ ብዬ በጭራሽ እኔ አላሰብም ማለት ነውና ለማንኛውም የኔ ወዶች የኔ ምርጦች እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን። ይሄንን እንትን ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሰብስክራይብ አድርጉ። በዚህ ቻናል ነው የምለቅበት። ያኛው ቻናሌ ሁለቱም ስለተበላሽ በዛኛው አታገኙኝም። ያው የሚመለስ ነገር አይመስለኝም እና ስለዚህ ይሄኛው ሰብስክራይብ አድርጉኝ። በዚህ እሰራለሁ ማለት ነው። እና የኔ ውዶች እና ውዶች ማለት ነው ልጅቷ እንዳጋጣሚ ሚዩት አላደረገችውም ነበርና በጣም የምትከታተላት ልጅ ናት። በጣም ጎበዝ ልጅ ናት ያቺኛው ማለት ናት። እና ሳታስበው ነው እና ሚውት ሳታድርግ እያወራች ነበር እና በመኪና ውስጥ እንትን ፎቶ ላነሳቸው ፈልጌ መኪናው ተሎ ብሎ አመለጠኝ ብላ ልጅቷ ተናገረች። ያው ባሉበት አካባቢ ማለት ነው። ስለዚህ እንግዲህ ምን ይደረጋል ትላላችሁ የኔ ውዶች። እና በቃ ተወዛገብነ የምሬን ነው ብላችሁና ይሄን ያክል አሁን እስቲ ከሩታና ከሄርሜላ እዩት እንግዲህ አያያዙን ማለት ነው። እንግዲህ የሄርሜላ ድምጽ ሲሰማ እጇን እንዴት እንደያዛት እንግዲህ አስባችሁታል። እሷ ደግሞ ሩታ ደግሞ ዞር በያለች እንግዲህ እየከለከለቻት ነው ያለችው ማለት ነው። ብቻ ልቦና ይስጣችሁ እንግዲህ እስከሚመለስ ድረስ ያው ነቅቷል። ወስንትንም የዶክተሯ ጋር ቀርቦ ምን ብሎ ያለውን ነገር ተናግሯል ማለት ነው። እሷም ተናግራለች። ጭንቀት ነው ተብሏል። ለማንኛውም በላይክ ግቡ።